አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የፋይዛ ቤተሰቦች እንዴት ናቸው? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ሁሉም ክርስቲያን ወገኖቼ ሰላም 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 ብያችኋለሁ። ሰላማችሁ ብዙ ተረፍረፍ በልልኝ። ባላችሁበት ዓለም ዳርቻ አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሰላም ለእናት ሀገራችን ኢትዮጵያ ይሁን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። በሁለት ርዕስ ማለት ነው። በሀይሚና በብሩኬ እንዲሁም በሩታና በአብርሽ መጥቻለሁ ማለት ነው። ወደ ቤተሰቦቼ ቪዲዮውን እስከ መጨረሻ በማየት ሼር ላይክ ማድረጋችሁን አትርሱ። እንዲሁም ለቪዲዮ እንግዳ ሆናችሁ ደግሞ ሰብስክራይብ በማድረግ ወደ ፋይዛ ተቀላቀሉ ማለት ነው። በቅንነት ልለምናችሁ አያሳድጉኝ አበረታቱኝ እላችኋለሁ። ነባሮቹ አሁን እንደተለመደው እንደ ሊማዳችሁ አልናገርም ብዙ ስለዛ ሼር ላይክ አድርጎ ማለት ነው። አበረታቱኝ እላችኋለሁ። ሩታና አብርሽ ዛሬም ሩታ መታለች በቪዲዮ የኔና የአብርሽ ጉዳይ አብቅቶለታል ብላለች። በጣም ከባድ ነው። ገና ቤተሰብ ደስታን አጣጥሞ ሳይጨርስ በቃ አበቃለት ብሎ መናገር ከምር 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 ማለት ነው በጣም የሚደብር ነገር ነው። እንግዲህ ሩታ ነገሮችን አክብራለች። ይሄ መሆን የለበትም። እንግዲህ ያው ምናልባት ያለችበት ሁኔታ ብዙ ነገር ሊሰማት ይችላል። ሆኖም ግን መተው ነበረባት። ያው እኛ ሴቶች ያለ ነገር ብልህነት በወንዶች በኩል ብዙ መሰናከል ብዙ ጥፋቶች ሊኖር ይችላል እና ያንን ነገር ደግሞ በችልነት ማለፍ ግድ ነው። ሩታ እንግዲህ እኔ የሚልሽ ነገር ቢኖር ማለት ነው ምናልባት ቪዲዮ አድርሱልኝ ማለት ነው ሼር እያደረጋችሁ ሴት ልጅ እንደ ለትዳሯ ስትል ብዙ መስዋዕትነት ትከፍላለች። አለደን ወርቅን ወርቅ የሚያስብለው ምንድነው? ባይሳት ተፈትኖ ከወጣ በኋላ ነው አይደል? የሰው ልጅ ጌጦ እንዲለብስ የሚደረገው ትዳርም ውስጥ ስንገባ በዛ ልክ ነው የምንፈተነው ማለት ነው። ከዛም በላይ ሊሆን ይችላል ፈተናዎች ተደራራቢ ነገሮች ሊመጡብን ይችላል እና ያንን ነገር ደግሞ ያው በትዕግስት በችልኝነት በቃ ማለፍ ለትዳራችን ብዙ መስዋዕትነት መክፈል ግዴታ ነው። በተለይ ሴት ልጅ ስንሆን ይሄንን ካላደረግ አስቸጋሪ ነው። በጣም አስቸጋሪ ነው። አሁን ያለንበት ዘመን በተለይ ማለት ነው። ስለዛ አንቺ ይቅር ብለሽ ለቤትሽ ያው ብታድሪ ወደ ቤትሽ ብትመለሺ አለሻለሁ። አሁንም እቺ ያው የአብርሽ እህት ናት። እሷን ለማስታረቅ ነበረ መጣችው። ለጋሼም ብዙ ነገር ተናግሬ ያለው ጋሼ በተረዱኝ ልክ አንቺም ተረጅኝ ነገሮችን በጣም ከብዷል ብላ እንግዲህ ተስፋ አስቆርጣታለች ማለት ነው። ይሄ መሆን የለበትም። እንግዲህ ወደ ቤትሽ ተመለሽ። ለትዳርሽ ስትይ ሴት ልጅ እየተጎዳችም ችላ ነው። ያንን ሁሉ ካለፈች በኋላ ነው ለምሳሌ ነገሮች ሁሉ የሚስተካከሉት። ያው ትዳር ውስጥ ሲገባ ማንም ሰው ያለ ጭቅጭቅ ያለ ምን ለዚህ የደረሰ የለም። እናቶቻችንም ያው ተጨቃጭቆ ብዙ ነገር ደርሶባቸው ለዛውም በዛ ዘመን ማለት ነው። ታውቃላችሁ የአብዛኛውን እናት እየተመቱ እየተገረፉ ማለት ነው እንደ ሌባ በቃ ለልጃቸው ለቤታቸው ሲሉ ብዙ መስዋዕትነት ከፍሎ እኛን አደርሷል ማለት ነው። እኛ የእነሱን ፈለግ መከተል አለብን። ዘመኑን ጊዜውን ያለንበትን ዘመን ሳይሆን የእናቶቻችንን ማየት አለብን ማለት ነው። ሩታዬ ትዳርሽን ባታፈርሺ ቤትሽን ባታፈርሺ ባይነኝ። ግን በነገራችን ላይ አሁን ባለሽበት ሁኔታ ብዙም አይፈረድብሽም። ይሄን ብትይም እንትን ትንሽ ነገር ስለማያደርስ ትንሽም ነገር ስለማያበሳጨሽ ይሄን ነገር ደግሞ መረዳት ነበረበት። ሆኖም ግን አንቺ በቃ ሴት ልጅ ያው ጀግና ናት አይደል? ብዙ ነገር ማድረግ ብዙ ነገር መቻል ብዙ መስዋዕትነት መክፈል ትችላለች። እና አንቺ ችለሽ ለትዳርሽ ያው ቦታ ብትሰጪ ነገሮችን ትተሽ የእሱን ነገር ትተሽ
ወደ ትዳርሽ አለም ብትመለሽ ጥሩ ነው። በነገራችን ላይ ሴት ልጅ አንዴ ትዳር ከያዘች ምናልባት ለህይወቷ የሚያሰጋ ነገር ካልሆነ በትዳራችን ውስጥ ስንቆየ ነው። በቃ ትዳር ሳንንስ ምንም ማለት አይደለም። አንድ ልብ ነን አይደል? ትዳር ከያዝነ በኋላ ግን ከቤተሰብም ጋር መስማማት እንትን ያን ያክል ነው እና አብዛኛውን ሰው ከተፋታም በኋላ ለምን ተፋታ የሚልም ሰው አለ። ያ ምንድነው ትዳርን የሚመስል አንዴ ሴት ልጅ ትዳሯን ከያዘች ትዳሯን የሚመስላት ነገር በፍጹም አለ ብዬ አይደለም። ተመልካቾቼ ትክክል ነኝ አይደለሽም የሚለውን ነገር እስቲ ሀሳብ አስተያየታችሁን ጻፉ። ምክንያቱም አብዛኛው የተፋቱ ሰዎችን ስናይ ማለት ነው ከተፋቱ በኋላ የሚጸጸቱ አሉ። ምክንያቱም የወጡበት የአባት እናታቸው ቤት ራሱ ትዳር ቤታቸውን ይዞ ቤታቸውን ማምራት ጀምሮ ተመልሶ ደግሞ ወደ ቤተሰቦቻቸው ሲመጡ ነገሩ በመጀመሪያው ተገላብጦሽ ሆኖ ነው የሚጠብቃቸው። እና ሴት ልጅ በተለይ ወንድ ልጅ ወንድ ነው ማንኛውም ነገር በችልኝነት ያሳልፈዋል። ሴት ልጅ ግን ያው ትንሽም ነገር ይሰማታል፣ እናውቃለን፣ እኛ ይሰማናል። በትንሹም ነገር እንደሰታለን፣ በትንሹም ነገር እንቆጣለን። እና ለትዳርሽ መክፈል አለብሽን ዋጋ ከፍለሽ ትዳርሽን ባታፈርሺ ቤትሽን ባትበትኝ እላሻለሁ። ይሄ ምክሬ ነው ማለት ነው። ምክንያቱም ሰው ተጋባ ብሎ ቤተሰብ ተደስቶ ሳይጨርስ ያንን ደስታ ገና ሳያጣጥሙ ድጋሜ ተጣላን ብሎ ማፋታቱ ከባድ ነው በጣም ለሰሚም ለቤተሰብም ከባድ ነው ለእኛም። ምክንያቱም የእናንተ ደስታ ያስደስተናል፣ የእናንተ ሀዘናችሁም ደግሞ ያሳዝናል። ምክንያቱም አንድ ኢትዮጵያዊ ናችሁ አይደል? እንደ ውዶች የአንድ ኢትዮጵያዊ ሀዘን የእኛም ሀዘን የሞላ ኢትዮጵያ ሀዘን በሉት። የአንድ ኢትዮጵያዊ ደስታ ደግሞ የእኛም ደስታ ነው እና ስለዚያ ወደ ትዳራችሁ ተመልሶ ሩታዬ እሱን ተይና አንቺ ነገሮችን ለማስተካከል ሞክሪ ማለት ነው። ምክንያቱም ሴት ልጅ አንዴ አበላሸችው ካስተካከለችው ለማስተካከል የሚከብዳት ነገር ግን ሴት ልጅ ወላሂ ነው የምላችሁ አንዴ ተስፋ ቆርጣ ካበላሸችው ነገሩ ተበላሸ። ግን ያው በዛም ልክ ደግሞ ተስፋ ኖሯት ነገሩን ችላ ብላ ካስተካከለችም ደግሞ በጣም ይስተካከላል ማለት ነው። ስለዚህ ሩታዬ የኛ መልካም፣ የኛ ቅን፣ የኛ ጀግና ማለት ነው ነገሮችን አንቺ ችለሽ አስተካክላቸው ወደ ትዳርሽ ተመለሺ። እስቲ ሩታ ወደ ትዳሯ ትመለስ የምትሉ የሩታና የአብርሽ አድናቂዎች ማለት ነው ኮመንት ላይ ጻፍ አድርጉ። ምክንያቱም ሰው ተገብቶ ሲጣላ በጣም ከባድ ነው ማለት ነው። አብራችሁ ስትሰሩ አብራችሁ ስትስቁ ነው ለኛ ደስ የሚለንን እና እንግዲህ ተስፋ አንቆርጥም። አንቺ ግን አብቅቶለታል ብለሻል። እንደዛ አይባልም። ተዊ ቤተሰብሽም የራስሽን ቤተሰብ ቢሆን የዩቲዩብ ተመልካቾችሽም ቢሆን ምን ያክል እንደሚደነግጡ ታውቂያለሽ። ይሄን መረዳት አለብሽ ማለት ነው። ምክንያቱም እናንተ ደስታ በጣም የሚያስደስታቸው ስላሉ ለእነሱም ስትይ ማለት ነው። ሩታዬ የኛ ጀግና ወደ ቤትሽ ወደ ትዳርሽ ግቢ ማለት ነው። የኛ ውድ ያው መቻል ግድ ነው ለእኛ እንግዲህ ተሰጥቶናል ሁሉንም ነገር የማስተካከል የማበላሻትም ማለት ነው። ወንድ ልጅ ግን አብዛኛውን ጊዜ ለትዳሩ መጽዋት የምትከፍለው ሴት ልጅ ናት። በነገራችን ላይ አብዛኛው ከመቶ ምናልባት አንድ ቢሆን ነው ለትዳሩ ጎንበስ ቀና ብሎ ደፋ ቀና ብሎ ትዳሩ እንዳይፈርስ የሚያስብ ወንድ አለ እንጂ ሌላኛው ሚስት ብትሄድ ሚስት ትመጣለች ብሎ በሙሉ ልብ የሚናገር ወንድ ልጅ አለ ማለት ነው። ለትዳሩ ምንም አይነት ቦታ የማይሰጥ። ስለዚህ አንቺ ለትዳርሽ ስትይ ሴት ልጅ ነው የምታስተካክለው ትዳሯን ጠበቅ አድርጋ የምትይዘውም ሴት ልጅ ነው። ስለዛ ትዳርሽን ጠበቅ አድርገሽ ያዢ፣ ወደ ቤትሽ ተመለሺ። የምችይበትን ደግሞ ይስጥሽ። ምክንያቱም ትዕግስት ከሌለን አስቸጋሪ ነው። ትዳር ውስጥ ብዙ የሚበላሹ ብዙ ከኛ ጋር ማያስማማ ያለ ያንን ነገር በቃ አይቶ እንዳላየ ሰምቶ እንዳልሰማ ማለፉ ግድ ነው። አሁን ቤተሰቡም ሆነ በሱ እየፈረደ ነው፣ በአንቺ እየፈረዱ አይደለም ነገሩን ማለት ነው። ግን ይሄ ለአንቺ በቂ ነውና ጥፋቱን እሱ ጥፋተኛ እንደሆነ ኦዲየንሶችም ይሁን የእሱን ቤተሰቦች እየተናገሩልሽ ነውና
አንቺ ወደ ቤትሽ ተመለሽ፣ የኛ መልካም፣ የኛ ቅን፣ የኛ እንቁ ማለት ነው። እና ውድ ቤተሰቦች በቀጣይ ደግሞ በሀይሚና በብሩኬ ይሆናል። ዩቱበሮች ግን ሲበዛ ማርም ይመራል፣ ሲበዛ ማር ይመራል አይደል? የሚጣፍጠው ማር ራሱ ይመራል አይደል? ግን የሀይሚና ብሩኬ አበዛችሁት። ኧረ ተው ተው። ሰው አንዴ ለምሳሌ ስጦታ ከሰጠ በቁጣ ጊዜ ስጦታ አውጥቶ ውጪ ላይ መጣል መወርወር ተገቢ አይደለም። ሀይሚ ትንሽ ድንበር እያለፍሽ ነው። የፈለግሽ ያክል እንኳን ግጭታዎች ቢኖሩ የሰጣሽን ስጦታ በዚህ መልኩ መመለስ አልነበረብሽም። መቼም ሰው ሆኖ የማይሳሳት የለም። ብትጣሉም ራሱ ያው ጥሩ ጊዜ እንዳሳለፍን ሆኖ መጥፎ ጊዜዎችም ይመጣሉ። ያንን መጥፎ ጊዜ ደግሞ ያ መጀመሪያ በጥሩ ጊዜ የሰራናቸውን መልካም ስራዎች ጥሩ ትዝታዎችን እነሱን ማስታወስ አለብን። የዛሬውን ክፋት ሳይሆን ትላንትና ስቀን አብረን በልተን ጠጥተን ብዙ ወሬዎችን አውርተን ብዙ ነገሮችን ተመካክረን ስጦታ ተሰጣተን ዛሬ ደግሞ የጥላቻ ጥግ ማለት ነው። የሰጠኝን ስጦታ መወርወር የለብኝም። ሰው ሆኖ ያው የማይሳሳት ሰው ሆኖ የማይጣላ የለም አይደለም። ሰው እግርና እግርም ይጋጫል አይደል? ስለዛ ስንጣላ በመጠኑ ማድረግ አለብን። ስንዋደድም በመጠኑ ማድረግ አለብን። ምክንያቱም መዋደድ እንዳለ መጣላትም አለ። ያንን ነገር እያስታወስን ማለት ነው። አሁን ሀይሚና ብሩኬ ሁላችሁም ቢሆን እንዳያችሁት ማለት ነው በደስታ እየከነፉ ነበር ማለት ነው። አይታችኋል ሁላችሁም። ዛሬ ግን በዚህ ሁኔታ ተጣልታችሁ እሱ የገዛለሽን ስጦታ እሱን ማስታወስ አልፈልግም፣ እሱ ነገር ምንም አይነት እኔ ጋር ትውስታ ሊኖረው አልፈለገም ብለሽ ብታደርጊ እኛ ራሱ እንቃይምሻለን። ምክንያቱም ትላንትና የሳቃችሁትን ትላንትና ያሳለፋችሁትን ህይወት ነው ማሳለፍ አለባችሁ እንጂ ለዛሬ በተጣላችሁት ማሰብ የለት። ምክንያቱም አብዛኛው ትላንትና ደስ ምን ነገር አሳልፈሽ ከሆነ ለትላንትናው ላጻቃችሁት እንትን ነገሮችን እያወቅሽ እንዳላወቀ ሆኖ ማለፍ ነበረብሽ ማለት ነው። ሀይሚ ተይ ግን እንደዛ አይደረግም። እኔ ያው በዚህ ነገር በሀይሚ ነው የሚቆጠው። ሰው ይጣላል ያለ ነገር ነው። ግን በጊዜው ስጦታ ፍቅርን አንድ ሰው ፍቅርን እንደጨመረለት ነው ስጦታ የሚሰጣጠው። ጊዜው ሲሰጣሽ አንቺም ደስ ብሎሽ የተቀበልሽው እሱም ደስ ብሎት ነው ለአንቺ ስጦታ የሰጠውና ለአንቺ ክብር ቢኖረው ነው ስጦታ ያገዛልሽ። አንቺ ግን በዚህ ልክ ማለት ነው በዚህ ልክ ስጦታውን ብትጣይ ራሱ ማለት ነው እንደተጣላሽም ነገ መታረቅ አለ አይደል? ሰው እንደተጣላ ተጣልቶ አይኖርም። ግን አይደል ይቅር የማይባል ነገር እየሰራሽ ነው ማለት ነው። ምክንያቱም እሱ በጥሩ ጊዜ ወዶውን ያገዛልሽ አንቺም በደስታ ተቀብለሽዋል። ይሄ ማንም ሰው የሚያደርገው ነው። ግን ስትጣይ ደግሞ ስጦታዎችን መመለስ ያንተን ነገር ማየት ማስታወስ አልፈልግም ማለት ዛሬ እንደተጣላሽ ነገ የምታረቃለና በተጣላን ቁጥር መጥፎ ነገር ማውራት መጥፎ ነገር መናገር የለብንም። ምክንያቱም ብዙ ነገሮችን አሳልፋችኋል፣ ብዙ ነገሮችን አድርጋችኋል እና ዛሬ ደግሞ እንደዚህ ሆናችሁ ስትመጡ ትንሽ አይደብራችሁም እንዴ? ትንሽ እስቲ ለኦዲየንስም ይደብራል፣ ለተመልካችም ይደብረዋል የሚለውን ነገር ማሰብ አለብሽ ማለት ነው። ለአንቺ ተመልካች እንኳን ቢሆን ማለት ነው ቦታ መስጠት አለብሽ። የአንቺ ተከታዮች የአንቺ ወዳጆች ምን ይሉሻል? አሁን ከአንቺ የሚፈልጉት የአንቺ ኦዲየንሶች ቁም ነገር ያለው ነገር ነው። ብቻ ተጣላን ታረቅን ምናምን ብላችሁ የውሸትን ዜና ይዛችሁ መምጣት ሳይሆን ትክክለኛ ነገር ማድረግ። ለምሳሌ አንድ ሰው ይጣላል፣ አንድ ሰው ይዋደዳል። በተዋደዳችሁ ጊዜ የሰራችሁትን መልካም ነገር ዛሬ ደግሞ ስለተጣላችሁ ስጦታውን እዘሽ መወርወር፣ ስጦታውን መልስ አንተን ነገር ማስታወስ አልፈልግም ማለቱ ይሄ ትክክለኛ ነገር አይደለም፣ ተገቢ አይደለም። በጣም ይዘገንናል። እኔ እንጃ ለተመልካች በጣም የሚደብር በጣም የሚዘገንን ነገር ነው። በነገራችን ላይ እንደዛ መሆን የለብሽም ሀይሚ። ተይ ተይ ተይ፣ ወደ ቀልብሽ ተመለሺ ማለት ነው። ወደ ራስሽ ተመለሺ። እንደዛ አይደለም ከምር ላይ በጣም ይደብራል ማለት ነው። እንዴት
አንድ ሰው አጋጣሚ ይገናኛል፣ አጋጣሚ ይጣላል። ግን በዛውም ልክ ደግሞ አጋጣሚም ሊታረቅ ይችላል። ግን በእንደዚህ አይነት ሁኔታ ማድረጉ አይዶ ነው ከባድ ነው። በጣም ከሚላችሁ በላይ ከባድ ነው። ብሩክ እንግዲህ መቻሉን ስጥ ምን አዋሽ ፌቅ ይቅርታ እንግዲህ በመሀል ሰው ገብቶ አሳሳተኝ ማለት ነው። ይቅርታ አደርጉልኝ ውዶቼ። ምንድነው እንዳትሉኝ እንግዲህ አንዷ አናዳኝ ነው በመሀል እሷን ሰደባ ገባሁኝ። አይ እናም ሀይሚ የኛ መልካም እህት ማለት ነው። ይሄ ካንቺ አይጠበቅም። እኛ የአንቺ ተመልካቾች ማለት ነው ካንቺ ይሄንን አንጠብቅም ማለት ነው። አንጠብቅም፣ አስፈላጊ አይደለም እንደዚህ አይነት ነገር። እኛ የምንፈልገው ፍሪ የሚያደርግ ነገር ሰው መጣላት እንዳለ መታረቅ አለ። በዛ ልክ ደግሞ ጥላቻን ማሳያት፣ በዚህ ልክ ስጦታ ማውረር ይሄ የንቀት ጥግ ነው። ከምር ነው የምላቸው። ብሩክ እንኳን በዛ ቦታ ቆሟል። እኔም ቢሆን በጣም ነበረ የምናደደው ማለት ነው። ምክንያቱም አንድ ሰው ስጦታ ሰጠኝ፣ ከሰጠኝ በኋላ ደግሞ አጋጣሚ ስንጣላ በዛ ልክ እኔ የሰጠሁትን ስጦታ አምጥቶ የሚወረውር ከሆነ ምንም አይነት ነገር አያገናኘኝም ማለት አይችልም። ሰው እኮ አጋጣሚ ይገናኛል መንገድ ላይ በቃ አይደል? አንድ ኢትዮጵያዊ ነው ያላችሁት። ስለዚህ አንድ ስራ ነው የምትሰሩት እና በዚህ ልክ ጥላቻሽን እንትን ማድረግ የለበሽም። ጥላቻሽን በልክ አደርግም። እሱ እንኳን ወንድ ልጅ ነው ቢበድልሽ ራሱ ማለት ነው። ትላንትና ሲቃሽ ላሳለፍሽው ነገር ዛሬ ችግሮች ቢፈጠሩ በመሀላቸው ለመግባባት ቢፈጠር ራሱ ማለት ነው የትላንትናውን ማሰብ አለብሽ፣ የዛሬውን ሳይሆን ትላንትና ያሳለፍሽውን ህይወት ማስታወስ አለብሽ ማለት ነው። ግን ይሄ አንዳንድ ነገር በጣም ግርም ነው የሚለኝ ማለት ነው። ወንድም ልጅ አንድ ሴት ሲያገኝ ከሷ ተለጥፎ አንቺን አልፈልግሽም፣ አንቺ አስፈላጊ አይደለሽም የምትሏት ነገር፣ ሴት ልጅም እንደዚሁ አንድ ወንድ ስታገኝ የመጀመሪያ የነበረችበት የምታፈቅረው የነበረውን ሰው ጥላ በዚህ ሁኔታ እንግዲህ መናገሩ ተገቢ አይደለም። እኛ ያዝ ለቀቅ የምታደርጉት ነገር ሳይሆን ይሄ ብዙም ቁም ነገር የሚያስተምር አይደለም። በነገራችን ላይ ከዛችም መሆኑ ጥሩ ነገር አይደለም። በቃ አላለን ዛሬ ትላንትና ከቡርኬ ጋር ነበርሽ፣ ጥሩ ህይወት እያሳለፍሽ ነበር፣ ተደስተሽ ያሳቃችሁ ነበር እና ዛሬ ደግሞ ከእሱ ጋር ተጣልተሽ እሱ የሰጠሽን ስጦታ ወርወረሽ ከሌላ ወንድ ጋር ሆነሽ ያ ወንድ አሁን ብሩኬ ምናልባት ለአንቺ ፍቅር ኖሮት ለአንቺ ቦታ ኖሮሽ ያንን ስጦታ ሰጥቶሽ፣ ይሄ ወንድ ልጅ ደግሞ ለምሳሌ አንቺ ብዙ ነገር ለፍተሽለት አደርገሽለት ጥሎሽ ነገ ከሌላ ሴት ጋር ቢሆን ማለት ነው ምን አይነት ስሜት ነው የሚሰማሽ? እስቲ አስበሽዋል? ይህን ነገር ማሰብ አለብሽ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።